ሰላም ቤተሰቦች፣ ይህ የዓለም ቀልዶች ነው። ለዛሬ ከባለፈው የቀጠለ የሊቁ አለቃ ገብረሃና ቀልዶች ክፍል 2 ይዘን ቀርበናል። አብረን እንሳቅ። አለቃ ከቤተክርስቲያን ወደ ቤታቸው ሲመለሱ ከፍተኛ ፀሐይና ንዳድ ስለነበር ትንሽ ራሳቸውን ለማቀዝቀዝ ጠላ ቤት ይቀመጣሉ። ቁጭ ብለው ጠላቸውን እየጠጡ አንድ ቄስ ያያቸዋል። እኚህ ቄስ ነገር በልባቸው አሳድረው ሌላ ቀን ሲያገኟቸው አለቃን ለምንድን ነው ጠላ የሚጠጡት? ጠላ መጠጣት እኮ ገነት ሳይሆን ገሃነም ነው የሚያስገባው ይሏቸዋል። አለቃም አይ ወዳጄ፣ ገነት አይደለም የኔ ችግር፣ እንደው ካልክስ ገነት እንዳንተ ባሉ ጻድቃን ሰዎች ስለተሞላ እንደኔ ያለ ኃጢአተኛ ቦታ እንደማይኖረው አውቄ ነው የምጠጣው ብለው በአግቦ መለሱ ይባላል። አለቃ ጠዋት ወደ ቤተክርስቲያን ለመሄድ ተቻኩለው ሱሪያቸውን ሲለብሱ የፊቱን ወደ ኋላ አድርገው ለብሰውት ይወጣሉ። በእግር ጉዞ እየተጣደፉ ሲሄዱ እግራቸው ተቆላልፎ መንገድ ላይ አደናቅፋቸው ይወድቃሉ። መንገደኞቹ በድንጋጤ ተረባርበው ያነሷቸዋል። እናም አለቃ እንዴት ነው ደህና ነው ተጎዱ እንዴ ይሏቸዋል። አለቃም አፈሩን እያራገፉ ምን ነው ጎበዝ እንዴት ደህና ነህ ትሉኛላችሁ? ቂጤ ወደፊት ዞሮ እያያችሁት ብለው አስቋቸው ሄዱ ይባላል። አለቃ በአንዲት ባልቴት ቤት ምሳ ግብዣ ተደርጎላቸው እየበሉ ነው። እየበሉ ምግቡ ላይ ጥፍር ያገኛሉ። እናም ያገኙትን ጥፍር ገበታው ዳር ላይ ያስቀምጡታል እንዲታይ። እናም መብላታቸውን ያቆማሉ። የቤቱ ባለቤት መጣ ጥፍሩን አይታ እንዳላየ በመሆን ምን ነው አለቃ ሳይበሉ ተውትሳ ምግቡ አልጣፈጠውትም እንዴ ትላቸዋለች። አረ ጣፋጭ ነው፣ ድንቅ ነው፣ ጥፍር ሁላ ያስቆረጥማል አሏት ይባላል። አንድ ሰውዬ ወደ አለቃ በመምጣት እባክዎትን አለቃ ከጥበኛዬ ጋር እርቀ ሰላም ያውርዱልኝ ያስታርቁኝ ብሎ ይለምናቸዋል። አለቃም አረ ችግር የለውም አስታርቃቸዋለሁ፣ ነገ ራጉኤል ቤተክርስቲያን እንገናኝ ይላቸዋል። እሺ ተባብለው መንገዳቸውን ሲጀምሩ አደራ አለቃ እንዳይቀሩ እኔ ሞትም አልቀርም ይሏቸዋል። አለቃም ቀበል አድርገው አረ ችግር የለውም እርሶ ቢሞቱም እንኳን እኔ አልቀርም አሏቸው ይባላል። እቴጌ ጣይቱና እህታቸው ወይዘሮ አሰለፈች የእንጦጦ ራጉኤል ቤተክርስቲያን ደረጃ እየወጡ አለቃ ገብረሃና ከስር ሆነው አሻቅበው እያዩ እሳቸውም ደረጃውን ይወጣሉ። ወደ ኋላ ገልመጥ ሲሉ ከኋላ አሻቅበው እያዩ ነው። እቴጌ ጣይቱ ምን ነው አለቃ ምን ነው አሻቅበህ የምታየው ብሎ ቢጠይቋቸው መውጫዬን እያየው ነው ብሎ መለስላቸው ይባላል። ድሮ ጎንደር ድርቅ ገብቶ ክረምቱ ችግር ሆኖ ሳለ አለቃ ገብረሃና ከአንዲት ሀብታም ባልቴት ጋር በእንግድነት ገብቶ አደሩ። ባልቴቷ እንደተኛች እኩለ ሌሊት ላይ እነሱና አይነ ምድራቸውን ከባልቴቷ አልጋ ስር አስቀምጠው ወደ መደባቸው ተመልሰው ይተኛሉ። አለቃ ገብረሃና ማልደው ተነስተው እንዴት ያለ ጉድ ነው እሜቴ ደጅ አይወጡም እንዴት ይህን የመሰለ ነገር ሲመጣውቦ እኔስ ቢቀሰቅሱኝ ደጅ ይዣቸው ወጣ ነበርኮ። ጨቅላይ መስል እንዲህ አይነት አሳፋሪ ነገር ጥሩ አይደለም። አሁን የውጭ ሰው ቢሰማ ምን ይላል ይሏቸዋል። ባልቴቷም እባክዎ አለቃ ዝም ይበሉ ያለርሶ ያየ ሰው የለምና ይላሉ። አለቃም እኔ ውሸት አልደብቅም፣ ያየሁትን ካልተናገርኩ አይሆንልኝም አይቻለኝም ይሏቸዋል። ባልቴቷ የአለቃ ገብረሃናን ዜደኝነት ያውቁ ነበርና አለቃ ያደረገውን እግዚአብሔር ይወቀው፣ እርሶ ለማንም አይናገሩ፣ የሚፈልጉትን አርግሎታለሁ ትላቸዋለች።
አለቃም እንዲህ ካልሽስ ቀልበሽ ታከርሚኛለሽ ይሏታል። እርሷም ደህና ይሁን ብላ በደንብ ስቀልባቸው ከርማ ክረምቱ ሲወጣ አለቃ ገብረሃና ወፍረውና አምሮባቸው ብቅ አሉ። ባልንጀሮቻቸው ከመንገድ ያገኟቸውና አለቃ ከየት ከርመ መጣ እንዴትስ ክረምቱን አሳለፍክ ብለው ቢጠይቋቸው አለቃም አይ በዘንድሮ ክረምትስ አሬን ስበላ ከርሜ መጣሁ አሏቸው ይባላል። አለቃ ገብረሃና የአቡነ ሐራ ገዳም አስተዳዳሪ ሆነው ሳሉ አንድ ገበሬ ከደብሩ ቀኝ ጌታ ጋር ይጣላና አህያ ብሎ ይሰድበዋል። በነጋታው ግን ጸጸት አስቸግሮት አለቃ ገብረሃና ዘንድ በመምጣት እባክዎት አለቃ ከቀኝ ጌታ ዘንድ ያስታርቁኝ ብሎ ይጠይቃቸዋል። አለቃ ከገበሬው ጋር ወደ ቀኝ ጌታው ጋር ሄድና ምን ሆናችሁ ነው እንዲህ የምትጣሉት? ቀኝ ጌታውን ቢጠይቁት ቀኝ ጌታ አለቃ እኔ ስንት ዓመት ተምሬና ደክሜ እዚህ ቦታ የደረስኩትን ሰውዬ ይህ ሰው ምንም ቀለም ያልቀመሰ እንዴት አህያ ብሎ ሲያልበኛል ሲሉ አለቃ ገብረሃና በመሃል ገብቶ ደህና በስህተት ነው ይቅርታ የእግዚአብሔር ነውና ይቅር ተባባሉ ብለው ገበሬውና ቀኝ ጌታን ያስታርቋቸዋል። አለቃ ገብረሃና እነሱን አስታርቀው ወደ መኖሪያ ቤታቸው ሲያቀኑ አንድ ወዳጃቸው መንገድ ላይ ያገኛቸውና አለቃ በማለዳ ከየት ይመጣሉ ዛሬስ ባዘቦቱ ቀን ብሎ ቢጠይቃቸው አለቃም ስድብ ባለ ቦታው ውሎ እርሱን ወደ ቦታው አመላልሼ መምጣቴ ነው በማለት መለሱለት ይባላል። አለቃ ገብረሃና በዘመናቸው ወታደር ከመንደራቸው ይሰፍርና ለፈረሳቸው ሳር እንዲያጭዱ ያዛቸዋል። የወታደሮቹ ዓላማና ድርጊት የዘገነናቸው አለቃ ገብረሃና ባለቤታቸውን እቤት ትተው መሄድ አልሆነላቸውም። እናም ማዘንጊያ ብለው በመጥራት ተነሽ አንቺ ገመድ ያዥና አብረን እንሂድ አሏቸው። ወታደሮቹም ነገሩ ስለገባቸው አሁን እኮ ሴቷን አሳጭዷት ሊያሰኙን ነው እኮ እርሷ አትሄድም ሴት አታጭድም ብሎ ቢመልሱላቸው አለቃም ቀበል አድርገው ደህና ጎበስ እኔ ሳጭድ እርሷ ታቀፍልኛለሽ ብዬ ነው አሉ ይባላል። አለቃ ገብረሃና ቃና ዘገሊላን የሚዘክር አንዲት መበለት ድግስ ደግሳ ምዕመናንና አለቃን ጭምር ትጋብዛቸዋለች። አለቃ የተሰጣቸውን ምግብ በልተው እንደጨረሱ እቺ መበለት ጠላ ትቀዳላቸዋለች። እርሳቸውም የጠማቸውን ያህል ከጠጡ በኋላ ዳግም ስትቀዳላቸው አለቃዬ ችኩል ሆኖ ጠላው ትንሽ ቀጠም ብለዋል ትላቸዋለች። አለቃም ይህንን በውስጣቸው ሲያብላሉ ነበርና እህቴ ቀድሞ ሲምናከብረው የውሃ በዓል አይደለም እንዴ ብለው በአግባው መለሱ ይባላል። አንድ መኳንንት እንጠጦ ላይ አለቃ ገብረሃናን ቤቱ መጥተው ጸበል ጸዲቅ እንዲቀምሱለት ይጠራቸዋል። አለቃ ገብረሃና የእንጠጦ ዳገት አድክሟቸው ነበርና መኳንንቱ ቤት እንደገቡ ፊት ለፊት ከተቀመጠው ገበታ ስሩ ይቀመጣሉ። አለቃ ገብረሃና ገበታው ስር ሲቀመጡ ያያቸው መኳንንት ፈጥኖ ወደ አለቃ ገብረሃና መጣና አረ አለቃ እባክዎን ይነሱና እዚያ ከፍ ያለው ቦታ ላይ ይቀመጡ ቢሏቸው አለቃ ገብረሃና ደህና ጌታው እኔ ያለሁበት ቦታ ሁሉ ከፍ ያለ ነው ብለው መለሱለት። አለቃ ገብረሃና ከወይዘሮ ማዘንጊያ ከባለቤታቸው ውጪ ገረዳቸው ለምደው ኖሮ አንድ ቀን ቀስ ብለው በመነሳት ገረዳቸው ጋር ሄዳሉ። ወይዘሮ ማዘንጊያም እንዳጋጣሚ ሆነው ሲነሱ አለቃ አጠገባቸው የሉም። እናም ተነስተው ይፈልጓቸው ጀመር። አለቃም ነገራቸውን ጨራርሰው ሲመለሱ ማድ ቤቱ ጋር ይገናኛሉ። የት ሄደው ነው አለቃ አጧቸው ከአልጋ ላይ ቢሏቸው አይ እንደው ጸሎት ላድርስ ብዬ ተነስቼ እኮ ነው ቢሏቸው እና ራቁቶቱን ነው እንዴ ጸሎት የሚያደርሱት ራቁቴን ሆኜም በሰማችኝ አሏቸው ይባላል። አለቃ ገብረሃና በአንድ የመኳንንት ቤት ድግስ ተጠርተው ተቀምጠው እየበሉ ነው። እናም ምግቡ ብዙም አልጣፈጣቸው ኖሮ ትንሽ ለኮፍ አድርገው መብላታቸውን ተው። ይህንን ያዩ የቤት ባለቤቱ
ምን ነው አለቃ ይብሉ እንጂ ሰው እኮ የሰሩትን ሲበሉለት የወለደውን ሲስሙለት ነው ደስ የሚለው አሏቸው። አለቃም ብድግ ብለው አጠገባቸው የነበረችውን ኮረዳ ሳምሳም ያረጓት ጀመር። ምን ነው አለቃ ምን ማረጎ ነው አሉ አባትየው። አይ አሁን እኮ የሰሩትን ሲበሉለት የወለዱትን ሲስሙለት ነው ደስ የሚለው ሲሉኝ ጊዜ እሱን ላሟላ ብዬ ነው አሏቸው ይባላል።